እንኳን ወደ አቢሲኒማ በሰላም መጣችሁ። ዛሬ ይዤላችሁ የመጣው ፊልም ሉካዊ የተሰኘውን ልብ አንጠልጣይ ፊልም ነው። በፊልሙ መጀመሪያ ላይ የሁለት ህፃናትን ኤክስሬ ያሳየናል። ኤክስሬውም ሁለቱ ህፃናቶች ሲላፉ ያሳያል። በቀጣይም ማርያም የምትባል ልጅ ያሳየናል። ማርያም ትምህርት ቤት ለመሄድ እየለባበሰች ነው። ማርያ 17 ዓመት ታዳጊ ልጅ ነች። እንደምንመለከተው ከወላጆቿ ጋር ብትኖርም ማርያ ብቸኛ የምትባል አይነት ልጅ ነበረች። ወደ መመገቢያ ክፍልም ገብተው እየበሉ ነው። በጣም በጸጥታ ነበር የሚበሉት። ማንም ተንፍሽ የሚል አልነበረም። በልታም ከጨረሰች በኋላ ወደ ትምህርት ቤት ለመሄድ ከቤቷ ትወጣለች። ልክ ከቤት እግሯ እንደወጣም ሲጋራ ወጥታ ትለኩሳለች። ከጓደኛዋ ጋር ተገናኝተው ያጨሱ ወደ ትምህርት ቤት ይሄዳሉ። እቺ ጓደኛዋ ግን ለማርያ ጥሩ አመለካከት አልነበራትም። ትምህርት ቤት ውስጥም ተማሪዎች በሙሉ ማርያን ያገሏታል። ወደ ትምህርት ቤት ለመሄድ ባስ ውስጥም እንደገባች ተማሪዎቹ እንደለመደባቸው ያስቸግሯት ጀመረ። ተማሪዎቹ ማርያ በማዕከላቸው እንድትሆን አይፈልጉም ነበር። ማርያ አንድ ሊሊ የምትባል ብቻ ጓደኛ ነች አለቻት። ቢሆንም ግን ከሊሊ ጋር ብዙም ቅርበት አልነበራቸውም። እንደ ጓደኛ ፊት ያሰጣተው ነበር። እሷን መጠቀም ብቻ ነበር የምፈልገው። ማርያ ብዙ ጊዜ ትምህርት ቤት ውስጥ ብቻዋን ሙዚቃ በማዳመጥ ብቻዋን ነበር የምታሳልፈው። በሊሊም በጣም ነበር የምቀናው። ሊሊ ትምህርት ቤት ውስጥ በጣም ታዋቂ ልጅ ነች። ቦይፍሬንድም አላት። ልጁ ስሙ ሻውን ይባላል። ማርያ ልጁን በጣም ነበር የምትወደው። ስለዚህ ሊሊ ከሱ ጎና ስትመለከት በጣም ነበር የምትናደደው። ወደ ቤትም ተመልሳ ከቤተሰቧ ጋር ለማዕድ ይቀመጣሉ። ከቤተሰቧም ጋር ቢሆን በጣም ዝምተኛ ነበረች። በተለይ ከአባቷ ጋር ማውራት በጣም ነበር ምቾት የሚነሳት። አባትየው ብዙ ጊዜውን ከሷ ጋር አያሳልፍም። አብዛኛው ጊዜውን በስራ ተጠምዶ ነበር የሚያሳልፈው። አባቷ የቆዳ ሐኪም ነው። በመልክ ጭራሽ የማይደራደር አይነት ሰው ነበር። ሁሉ ነገር 100% የሚል አይነት ሰው ነበር። በዚህም ምክንያት ኤሚ ላይ ብዙ ጫና ነው የሚያደርግባት። የኤሚ እናት ደግሞ ትንሽ አይምሯ ላይ ችግር አለባት። ማታ ላይ የቃዠች፣ ጠዋቱን ደግሞ እየተጨነቀች ነበር የምታሳልፈው። አንድ ነገር ግን ዳኒ ኤሚ ላይ ያማግጥባት ነበር። እሷ ግን እያወቀችም ቢሆን እንዳላወቀ ነበር የምትሆነው። በጠረጴዛ መሃልም እናትየው ስለ እሷና ስለ ጓደኞቿ ማውራት ትጀምራለች። ከአንድ ልጅ ጋርም ላስተዋውቅሽ ትላታለች። ማርያ ብቸኛ ስለሆነች ብዙ ጓደኛ ያስፈልጋታል። ቢሆንም ግን ማርያ አይ ይቅር አልፈልግም ተይ ትላታለች። አባትየውም ምን ማለት ሲሆን ይላታል። ማርያም ንዴቷን መቆጣጠር ስላቃታት ተይኝ በቃ ብላ ተነስታ ትሄዳለች። አባትየውም በጣም ነው ማፍረባት እያለ ማውራት ይጀምራል። ስለ ብቸኝነቷ ብዙ ነገር እየወራ ሳለ ማርያ ከላይ ሆና ጩኸቱ ይሰማታል። እያለቀሰችም ወደ መስኮት ትሄዳለች። መስኮቱም ላይም አንድ ነገር ትመለከታለች። በተመለከተችውም ነገር በጣም ነበር የደነገጠችው። ያገኘችውም ነገር በፊልም መጀመሪያ ላይ የተመለከትነውን ኤክስሬ ነበር። በኤክስሬውም ላይ ሁለት መንታ ልጆች እንዳሉ ትመለከታለች። ምን ማድረግ እንዳለባት ስላላወቀች ችላ ብላ ታልፈዋለች። ማርያም ሻወር ከወሰደች በኋላ ከራሷ ጋር ትንሽ ጊዜ እያሳለፈች ሳለ ሳታስበው የራሷ ነጸብራቅ ዞር ብሎ ይመለከታታል። በድንጋጤም መሬት ላይ ትወድቃለች። ቶሎ ብላም ከሽንት ቤቱ ጀርባ ትደበቃለች። እየተርበተበተችም ወደ መስኮት ሄዳ መስኮቱን ጠራርጋ ስትመለከት የራሷ ፊት እያፈጠጠባት ትመለከታለች። የባሰም ተደናግጣ ከሽንት ቤት ሮጣ ትወጣለች። በነጋታውም ወደ ወላጆቿ ትሄድና ምክር እንዲመክሯት ትጠይቃቸዋለች። አባቷንም ልታዋራው ትሞክራለች። እሱ ግን ሊያዳምጣት ፈቃደኛ ስላልነበረ አውርታ ሳትጨርስ ያቋርጣትና እሱ ራሱ ማውራት ይጀምራል። ሰውየው ስለ ልጁ ምንም ግድ አይሰጠው ነበር። የልጁ መልክ፣ አቋም እና አለባበስ ብቻ ነበር የሚያስጨንቀው። ወደ ክፍሏም ተመልሳ ሜካፕ ተቀብታ እንድትመለስ ይነግራታል። ይህንም የሰማችው ማርያ በጣም ነበር የከፋት። ወደ ሽንት ቤት ሄዳ ሜካፕ መቀባት ትጀምራለች። እንደምትመለከቱት መስታወት ላይ ያለው የእሷ ነጸብራቅ እሷ ከምታደርገው ትንሽ ወጣ ባለ መልኩ ነበር የሚያስተካክለው። ወደ ትምህርት ቤትም ለመሄድ ትወጣለች። ቢሆንም ግን የትምህርት ቤቱ ጉልበተኛ ሊያሰቃያት በር ላይ እየጠበቃት ነበር። ልጁንም ያየችው ማርያ ልቧ ለሁለት ነበር ክፍል ያለው። ሊሊም አዲስ ሰዓት ላይ ትደርስና ነይ ልሸኝሽ ትላታለች። ሊሊም አዲስ መኪና ተገዛልኝ እኮ ትላታለች። ወደ ቦይፍሬንዷን ቤት ሄደው ቦይፍሬንዷን ፒክ ያደርጉታል። ትምህርት ቤትም እንደደረሱ ማርያ ከሻውንና ሊሊ ጋር ትሆናለች። በመሃል ላይ ግን ጉልበተኛው ማርክ ይዛታል። ይገፈተራትና ሙድ ይዝባት ጀመር። ይህንም የተመለከተ ሻውን ይደረብላታል። ማን እንዳገዘላት የተመለከተችው ማርያ በጣም ነበር ደስ ያላት። ከትምህርት ቤትም ተመልሳ በድጋሚ ሻወር ትገባለች። የሆነ ድምፅ ትሰማና በጣም ትፈራለች። ቢሆንም ግን ለማጣራት ትወጣለች።
ወደ መስኮት እንደደረሰችም የራሷ ነጸብራቅ ሌላ ሰው ሆኖ ነበር የተመለከተችው። የራሷ ነጸብራቅም ያዋራት ጀመር። ይህንም የተመለከተችው ማርያ ፍርሃት ከላይ እስከታች ወራታል። ነጸብራቋም ራሱን ኤራ ብለው ይጠራል። መልክና አቋም ከማርያ ጋር በጣም ነበር የሚመሳሰሉት። ነገር ግን አስተሳሰባቸው አንድ አይነት አልነበረም። ማርያም ታዋራት ጀመር። ኤራም ከልጅነት ጀምሮ ካንቺ ጋር የኖርኩ ሰው ነኝ ትላታለች። ማርያም ይሄ እንዴት ሊሆን ቻለ ትላታለች። ጥያቄዋን ሳትመልስላት እሷ ምን እንደምትፈልግ ጠይቃታለች። ኤረም ማርያም ማስደሰት እንደምትችል 100% እርግጠኛ ነች። ኤረምም ምንም ነገር አንቺ ላይ ከተፈጠረ ንገሪኝ እበቀልሻለሁ ብላ ቃል ትገባላታለች። ማርያም ለኤረም ቆንጆ ነች ትላታለች። ኤረምም ልክ አይደለሽም ሁለታችንም ቆንጆ ነን ትላታለች። በነጋታውም ማርያ ሌላ ሰው ሆና ትነሳለች። ይህንም የተመለከቱ ወላጆቿ ለውጥ እንዳለ ገብቷቸዋል። ሁለቱም በለውጧ ደስተኞች እንደሆኑ ይነግሯታል። ማርያም ለክረምቱ ለተዘጋጀ ፕሮም ለመሄድ ወስኛለሁ ትላቸዋለች። ሁለቱም ወላጆቿ ይህን ሲሰሙ በጣም ነበር ደስተኛ የሆኑት። ማርያም ትምህርት ቤት ውስጥ ከተማሪዎች ጋር መግባባት ለመጀመር ትወስናለች። ሻንና ሊሊም ጋራ ታዋራቸዋለች። ለሊሊም አይስኬቲንግ አስተምሪኝ ትላታለች። ለውጧንም የተመለከቱ ጓደኞቿ ሁለቱም በጣም ነበር የተገረሙት። ማርያ እስካሁን በሁለቱ ፍቅረኛሞች በጣም ትቀናለች። ኤረምም ይህን ትመለከታለች። ከአባቷም ጋር ጊዜ ታሳልፋለች። በመጀመሪያ ወደሚሰራበት ሐኪም ቤት ትሄዳለች። ማርያም አባቷ ሚስቱ ላይ የሚማገጠው መስሪያ ቤት ካሉ ሴቶች ጋር እንደሆነ ትመለከታለች። በቀጣይም ከአባቷ ጋር ሆነው ፊልም ለማየት ይሄዳሉ። ቢሆንም ግን ምንም መጠጣም አልቻሉ ነበር። ከሲኒማም እየወጡ ሳለ ጉልበተኛውን ማርክ ያገኙታል። ማርክም የማርያ ጓደኛ እንደሆነ ለማስመሰል ይሞክራል። አባትየው ግን በማርያ በጣም ያፍርባታል። ነገሮቹ በሙሉ ወደ ደባሪ ሁኔታነት እየተቀየሩ ነው። ወደ ቤትም እየተመለሱ ሳለ አባትየው ለልደትሽ በቅርቡ ስጦታ ልሰጥሽ አስቤያለሁ ይላታል። የዛኑ ማታም ማርያ ከኤረም ጋር ታወራለች። በቀጣዩም ቀን አባትየው ስጦታ ብሎ መርዶ ያረዳታል። ለካ ሰውየው ሀሳቡ ልጅየውን ፕላስቲክ ሰርጀሪ ሊሰራት ነበር። ይህንም የሰማችው ማርያ ልቧ ተሰብሮ ሮጣ ትወጣለች። ማታ ላይም ሄዳ ለኤረም የተፈጠረውን ነገር ትነግራታለች። ኤረም ሰው የሚባል ሰው አይመቻትም ነበር። ይህንም የሰማችው እናትየው በሩን ከፍታ ትገባለች። አባትየው ማርያ ላይ ተስፋ ቆርጦባታል። እናትየውንም ታይ በቃ እንደፈለገች ትሁን ይላታል። በቀጣይም ክፍል ሊሊ ለማርያ ስኬቲንግ ስታለማምዳት ያሳየናል። ማርያ ግን በጣም እየከበዳት ነበር። ወርቃ መነሳት ይከብዳታል። ሊሊም ማርያ ላይ ትቀልድባትና ጥላት ትሄዳለች። ማርያም እዛ በረዶ ላይ ብቻዋን ትቀራለች። ኤረም አሁን ላይ በጣም ሰው መጥላቷ ይበስባታል። ለማርያም ከሰው ሁሉ ትሻያለሽ፣ አንቺ በሰው መወደድ አለብሽ ትያታለች። የፕሮም ቀንም ደርሶ ትሄዳለች። ቢሆንም ግን ጉልበተኛው ማርክ እሷን ማሰቃየቱን ይጀምራል። ማርያም በጣም ልቧ ይሰበራል፣ ታዝናለችም። ወደ ሽንት ቤትም ሄዳ ኤራን ታዋራታለች። በአሁን ሰዓት ላይ ግን መስኮቱን ተነካውና ማንነት ይቀያየራሉ። በአሁን ሰዓት መስኮት ውስጥ ያለችው ማርያ ነች። በተመሳሳይ ሰዓት እናቷ ኤሚ በጣም ከባድ ቅዠት ውስጥ ነው ያለችው። በህልሟም ልጅ ስትወልድ ትመለከታለች። ኤራም ወደ ትምህርት ቤት ውስጥ በኮንፊደንስ ተገባለች። ማርክ ሊነካት ሲሞክር ጠጋ ብላ ታስበጭጨዋለች። ኤረምም እናቷን ትረዳታለች። አንዳንድም የአባቷን ውሽማ ደውላ ትጠራታለች። ኤረም ሀሳቧ እናቷ አባቷ ላይ እንድትናደር ነበር። ማርያ ኤረም ወላጆቿ ላይ ያደረገችው ነገር ስላልተመቻት እንድታቆም ትነግራታለች። ኤረምም አንቺን እስከዛሬ ስላደረጉሽ ነገር ሁሉም ሰዎች መቀጣት አለባቸው ትላታለች። ኤረምም ማርክን ጠብቃ እግሩን ደህና አድርጋ ትሰብርለታለች። ብዙም ሳይቆይ ኤረም ራሷን አይስኬቲንግ አስተምራ ሊሊም ጋር ከተገናኙ በኋላ ሊሊን ገፍትራ ትጥላታለች። ሳይታሰብም ተንሸራታ የመንገድ ጠርዝ ጭንቅላቷ ይመታትና ትሞታለች። ማርያም አረ ስለፈጠረ ሽራፊ ነገር ልክ አይደለም ትላታለች። ሰውነትም እንቀየር ትላታለች። ቢሆንም ግን ኤረም አልተስማማችም ነበር። ብዙ ያልጨረስኩት ነገር አለ ትላታለች። ከትንሽ ጊዜያትም በኋላ ኤረም ከሻን ጋር መሆን ትጀምራለች። ከሻኑ ጋር በመሆን ይጠጣሉ፣ ያጨሳሉ፣ ፓርቲ ያደርጋሉ። ብዙ ጊዜያቸውን አብረው ነበር የሚያሳለፉት። ከፖሊስ ጣቢያም ለሻን ይደወልለትና ከማርያ ጋር አብረው እንዲመጡ ይነገረዋል። ኤረም ግን በፍጹም አልሄድም ትለዋለች። እሱም ሊያስገድዳት ይሞክራል። ኤረም ግን ብድንግ ብላ ጭንቅላቱን በጠርሙስ ብላ ትገሏለች። ኤረም በንዴት ውስጥ ሆና እንጂ እሱን ለመግደል አስባ አልነበረም። ይህንም የተመለከተችው ማርያ በጣም ነበር ያዘነችው። ለካ መጀመሪያ ላይ እውነትም እናትየው መንታ ነበር የወለደችው።
ነገር ግን ሁለተኛዋ መንታ አካል ጉዳተኛ ስለነበረች ለካ አባትየው ገሏት ነበር። እናትየው ኤሚ ልቧ ተሰብሯል። ያንም ነገር በጭራሽ አልረሳችው ነበር። ኤረም ከአባትየው ከዳን ጋር ለማውራት ትሄዳለች። አባትየውንም እኔ አካል ጉዳተኛ ብሆን ኖሮ ተወደኝ ነበር አትገላኝም ነበር ስትብላ ትጠይቋለች። ትንሽም ከቆየ በኋላ አካል ጉዳተኛ ልጅ ምን ያደርግልኛል ብሎ ይመልስላታል። ይህንም የሰማችው ኤረም ትገለዋለች። በመጨረሻም ኤረም እንዳሰበችው ተበቅለዋለች። ከዛም በኋላ ኤረም መስኮት ላይ ሄዳ ማርያን ታጣታለች። ከዛም ወደ እናቷ ትመለሳለች። ካሁን በኋላ ኤረም እና ማርያ አንድ ሰውነት አላቸው። ከእናቷም ጋር ሳይቶን ፊልሙ ያልቃል። ፊልሙ እንደተመቻችሁ ተስፋ አደርጋለሁ። ሌላ እንደዚህ አይነት ፊልም ማየት የምትፈልጉ ከሆነ ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን መጫን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።